ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬ የማሳያችሁ ውሃ ማፍያ ማሽናችንን እንዴት በሎሚና በጨው ማጽዳት እንደምንችል ውስጡ ይሄ ካልኬር የሚባለው በሌላ ቋንቋ አላቅም ነጭ ነገር የሚይዘው ማለት ነው። ውሃ ስናፈላበት ከጊዜ በኋላ የሚመጣ ነው እና አቼቶ ያስለቅቃል በውሃ ተደርጎ ፈልቶ ማለት ነው። እኔ ግን ድንገት እንኳ አቼቶ የሌለበት ቦታ ብንሆን በዚህ መልኩ አድርገን ማጽዳት እንችላለን ማለት ነው። በዚህ መልኩ ሎሚውን ቁርጥጥ አድርጌ ጨመርኩት። ይሄ ደግሞ ጨው ነው ማለት ነው። አንድ ሾርባ ማንኪያ የሚያክል ጨው ቢጨመርበት በቂ ነው። ከዛ ውሃ ተደርጎ ማንተክተክ ከተንተከተከ በኋላ በሆነ በብሩሽ ሳይሆን በእንጨት ነገር ያ ነጭ ነካ ነካ ስታደርጉት በአንድ ጊዜ ነው በቃ ምንም ኃይል ሳያስፈልገው ልቅቅ ነው የሚለው ማለት ነው። ጽድት ይላል። በዚህ መልኩ ማጽዳት ይቻላል ማለት ነው። ያው ጀስት የጠቀመኝን ነገር ለማስተላለፍ ነው። ይኸው እንደምታዩት በዚህ መልኩ ነው ጀስት ነካ ነካን ያደረኩት አንዳንድ ቦታ ጥግ ጥጉን ማለት ነው። ከዛ በቃ ሙልጭ ብሎ ነው እንደ መስታወት ያበራው ማለት ነው። ልክ እንደ አዲስ ያው ለራሴ ከተጠቀምኩት ነው። ተጠቀሙበት። አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው